ደሞዛውን በቂ ነው ወይ? አይደለም። ገቢው በጣም አነስተኛ ስለሆነ የሚጨመር ይሆናል። ሰላም ጤና ይስጥልን። የሰዓቱን መረጃዎች ይዘን ቀርበናል። በቅድሚያም ዋና ዋናዎቹን እናስቀድም። የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ለመንግስት ሰራተኞች ደሞዝ እንደሚጨመር ተናገሩ። ለመንግስት ሰራተኞች ተከታታይ ለ2 ዓመት ደሞዝ መጨመሩን ተናግረው አሁንም ያንሳል ብለዋል። 2 ጊዜ ደሞዝ ቢጨመርም አሁንም ከኑሮ ጋር አይመጣጠንም ብለዋል። ለሶስተኛ ጊዜ ደሞዝ እንደሚጨመርም በይፋ ተናግረዋል። ይህ በእንዲህ ያለ የመንግስት ሰራተኞች ሪፎርም ለመንግስት ግንባታ ወሳኝ መሆኑን ዶክተር ነገሪ ሌንጮ የህዝብ ተወካዮች ምክር ቤት የሰው ሀብት ልማት ስራ ስምርትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ ሰብሳቢ ተናገሩ። ከዚህ በፊት ያልነበረ የመንግስት አገልግሎትና አስተዳደር ፖሊሲ ቀረጻና በፖሊሲው መሰረት ስትራቴጂዎች፣ ፍኖተ ካርታ፣ ማንዋሎች፣ ደንቦች፣ መመሪያዎች፣ ስታንዳርዶች የመንግስት ሰራተኞች አዋጅን ጨምሮ በተዋረድ እየተዘጋጁና እየጸደቁ በዝግጅት ምዕራፍ የሚያስፈልጉ ቅድመ ዝግጅቶች ሁሉ ተጠናቆ ወደ ሪፎርም ስራ መገባቱንና 7ቱን የለውጥ ምሰሶዎች መሰረት አድርጎ እየተካሄደ መሆኑ ተመላክቷል። የአዲስ አበባ ከተማ አስተዳደር በአገልግሎት አሰጣጥ እየተፈተነ መሆኑ ተገለጸ። ከመጠን ያለፈ የስልጣን መማከልን ለአገልግሎት አሰጣጡ መበላሸት እንደ ዋነኛ ማነቆ መሆኑ ተገልጿል። የመንግስት ሰራተኞች ላይ የሚደርሰው በደል አሳሳቢ መሆኑን የህዝብ እንባ ጠባቂ ተቋም አስታውቋል። እንዲሁም የመንግስት ሰራተኞች ምደባን በተመለከተ የወጣውን መመሪያ ጨምሮ በዝርዝር እንመለከታለን። እስከ መጨረሻው አብራችሁን ቆዩ። በቅድሚያ የመንግስት ሰራተኞች ለልማትና ለኤችአይቪ በሚል ከህግ አግባብ ውጪ ደሞዝ እየተቆረጠባቸው መሆኑን የህዝብ እንባ ጠባቂ ተቋም ተናገረ። የኢትዮጵያ ህዝብ እንባ ጠባቂ ተቋም በ2018 በጀት ዓመት በ6 ወራት ውስጥ በእቅድ ከያዛቸው ተግባራት መካከል በ20 ጉዳዮችና በ46 ተቋማት ላይ ቁጥጥር አድርጓል። በተደረገው ቁጥጥር በተለዩት በ100 የአሰራር ክፍተቶች ላይ ስምምነት የተደረሰባቸው ግኝቶች ናቸው። በዚህም አንደኛው በፌዴራልና በተመረጡ ክልሎች በማዕድን ዘርፍ ላይ ፍቃድ መስጠት፣ ማደስና ማገድ ጋር በተያያዘ የሚታዩ የመልካም አስተዳደር ችግሮች ዙሪያ የተከናወነ ቁጥጥር መሆኑን የኢትዮጵያ ህዝብ እንባ ጠባቂ ተቋም የህዝብ ግንኙነት ስራ አስፈጻሚ የሆኑት እንላይ ወርቅ ተናግረዋል። በዚህም ከተለዩ ክፍተቶች መካከል በአንዳንድ ክልሎች በማዕድን ዘርፍ ፍቃድ አሰጣጥ አንጻር ከተሰጣቸው ስልጣንና ተግባር ውጪ ፍቃድ የሚሰጡበት ሁኔታ መኖሩና ይህንንም ለመግታት በፌዴራል በኩል የተሰራው ስራ በቂ ያለመሆኑ ተጠቁመዋል። በተለይም በአማራና በትግራይ ክልሎች በብረት ማዕድን፣ ሌላው በአንዳንድ ክልሎች ከፌዴራሉ አዋጅ በሚጻረር መንገድ የራሳቸውን አዋጅ፣ ደንብና መመሪያ የሚያወጡበት አካሄድ መኖሩ ተነግሯል። ሁለተኛው በፌዴራልና በተመረጡ ክልሎች በሲቪል ሰርቪስ መስሪያ ቤቶች የመንግስት ሰራተኞች ከህግ ውጪ የሚፈጸሙ ቅጥር፣ ደረጃ እድገት፣ ዝውውርና የደሞዝ መቁረጥ ጋር ተያይዞ የሚፈጸሙ አስተዳደራዊ በደሎች መሆናቸው ተገልጿል። በዚህም የሰራተኞች የወር ደሞዛቸው በወቅቱ አለመከፈሉና በፐርሰንት እንደሚከፈል፣ ቀሪ ክፍያቸው ደግሞ አሁንም ድረስ በተለያዩ ክልሎች በአንዳንድ ዞኖችና ወረዳዎች ያልተከፈላቸው ሰራተኞች ላይ የአስተዳደር በደል እየተፈጸመ ነው። አክለውም የመንግስት ሰራተኞች ለተለያዩ የልማት ስራዎች በሚል የኤችአይቪ የልማት ማህበር በሚል ያለ ሰራተኛ ፍቃድ እየተቆረጠባቸው መሆኑ፣ ከህግ አግባብ ውጪ በአንድ ስራ መደብ መታወቂያ ቁጥር ከአንድ በላይ ቅጥር እየተፈጸመ መሆኑ የኢትዮጵያ እንባ ጠባቂ የህዝብ ግንኙነት ስራ አስፈጻሚ የሆኑት እንላይ ወርቅም ጨምረው ተናግረዋል። ይህ በእንዲህ እንዳለ የአዲስ አበባ አገልግሎት አሰጣጥ በስልጣን መማከልና በሰራተኞች ሞራል መውደቅ መፈተኑ ተገለጸ። አዲስ አበባ መሰረታዊ የህዝብ አገልግሎቶችን ለማቅረብ እየተቸገረች ያለችው የገንዘብ እጥረት ስላለ ሳይሆን ከመጠን ያለፈ የስልጣን መማከልና የሰራተኛው ሞራል መውደቅ እንደሆነ አንድ ጥናት አመላክቷል። የፖሊሲ ጥናት ኢንስቲትዩት PSCI ሪፖርት እንደሚያሳየው በዋና ከተማዋ የሚገኙ የፊት መስመር ሰራተኞች ውሳኔ የመስጠት ስልጣን የሌላቸው፣ ዝቅተኛ ደሞዝ የሚከፈላቸውና ከስራ ገበታቸው የሚቀሩ መሆናቸውን አመላክቷል። ይህም ነዋሪዎች ለመንግስት አገልግሎት ረጅም ጊዜ እንዲጠብቁና ለእንግልት እንዲዳረጉ ምክንያት ሆነዋል። ጥናቱ ከመጠን ያለፈ የስልጣን መማከልን ለአገልግሎት አሰጣጡ መበላሸት እንደ ዋነኛ ማነቆ ለይቷል።
ከተማዋ በፍጥነት እያደገችና በሚሊዮን የሚቆጠሩ የአገልግሎት ጥያቄዎችን በየዓመቱ እያስተናገደች ቢሆንም የውሳኔ ሰጭነት ስልጣን ግን በከፍተኛ አመራሮች እጅ ብቻ ተከማችቶ ይገኛል። ይህ በእንዲህ እንዳለ የአማራ ክልል ሲቪል ሰርቪስ እና የሰው ሀብት ልማት ቢሮ በአዲሱ የአደረጃጀት ለውጥ መሰረት ለተቀላቀሉ ተቋማት ሰራተኞች ፍትሃዊ ምደባ እንዲካሄድ የሚያስችል የ3 ገጽ ማስፈጸሚያ መመሪያ ለዞን መመሪያዎች መላኩን አስታውቋል። መመሪያው በአዋጅ ቁጥር 300/2017 መሰረት የተዘጋጀ ነው ተብሏል። ዓላማው በተቀላቀሉና አዲስ በተደራጁ ተቋማት ውስጥ ያሉ ሰራተኞችን ምደባ ፍትሃዊ ለማድረግ ነው። መመሪያው ለሚመለከታቸው የዞን መመሪያዎች በይፋ ተሰራጭቷል። የሰራተኞችን መብትና አሰራርን የተከተለ ምደባ እንዲኖር ይህ መመሪያ ትልቅ ሚና ይጫወታል ተብሎ ይጠበቃል። ይህ በእንዲህ እንዳለ የመንግስት አገልግሎትና አስተዳደር ሪፎርም ለትልቁ ሀገረ መንግስት ግንባታ መሰረት የሚጥል ነው ሲሉ ዶክተር ነገሪ ሌንጮ የህዝብ ተወካዮች ምክር ቤት የሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ ሰብሳቢ ተናገሩ። የፌዴራል ሲቪል ሰርቪስ ኮሚሽን ከህዝብ ተወካዮች ምክር ቤት የሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ ጋር በመንግስት አገልግሎትና አስተዳደር ሪፎርም የተከናወኑ ተግባራት አፈጻጸም ላይ የውይይት መድረክ አካሂዷል። በውይይት መድረኩ ላይም የህዝብ ተወካዮች ምክር ቤት የሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ ሰብሳቢ ዶክተር ነገሪ ሌንጮ በመንግስት እየተተገበረ ያለው ሪፎርም ለሀገረ መንግስት ግንባታው ትልቅ መሰረት የሚጥል መሆኑን ገልጸዋል። ዶክተር ነገሪ ያክለውም ሲቪል ሰርቪስ ኮሚሽን እያከናወነ ያለውን የመንግስት አገልግሎትና አስተዳደር ሪፎርም በቅርብ እየተከታተሉ መሆኑንና የመንግስት አገልግሎትና አስተዳደር ሪፎርም ለትልቁ የሀገረ መንግስት ግንባታ ትልቅ መሰረት መጣል የሚችል ወሳኝ የሆነው ዘርፍ ላይ ትኩረት ሰጥቶ እየሰራ መሆኑን ገልጸው ሪፎርሙ ሴክተር ተኮር መሆኑ ደግሞ ይበልጥ ውጤታማነቱን አመላካች ነው ብለዋል። የሪፎርሙ አንድ አካል የሆነው መሶብ አንድ ማዕከል አገልግሎት በዋናነት በኮሚሽኑ አስተባባሪነት እየተከናወነ ሲሆን እንደ ሀገር ጥሩ ተሞክሮ ተወስዶ በሁሉም ክልሎች የአንድ ማዕከል አገልግሎት ተገንብቶ ወደ ስራ መግባቱ አንዱ የዚህ ሪፎርም ስኬት ማሳያ መሆኑን ገልጸዋል። በውይይቱ ላይ ተገኝተው የመክፈቻ ንግግር ያደረጉት የአደረጃጀትና ክፍያዎች ዘርፍ ምክትል ኮሚሽነር ዶክተር ጌታቸው ጀንበር እንደተናገሩት በመንግስት በትኩረት እየተሰራባቸው ካሉት 4ቱ ሀገር በቀል የሪፎርም ፕሮግራሞች መካከል አንዱ የሆነው የፐብሊክ ሰርቪስ ሪፎርም ሲሆን በዚህም ከዚህ በፊት ያልነበረ የመንግስት አገልግሎትና አስተዳደር ፖሊሲ ቀረጻና በፖሊሲው መሰረት ስትራቴጂዎች፣ ፍኖተ ካርታ፣ ማንዋሎች፣ ደንቦች፣ መመሪያዎች፣ ስታንዳርዶች፣ የመንግስት ሰራተኞች አዋጅን ጨምሮ በተዋረድ እየተዘጋጁና እየጸደቁ በዝግጅት ምዕራፍ የሚያስፈልጉ ቅድመ ዝግጅቶች ሁሉ ተጠናቆ ወደ ሪፎርም ስራ መግባቱንና 7ቱን የለውጥ ምሰሶች መሰረት አድርጎ እየተካሄደ ያለውን የለውጥ እንቅስቃሴ ለቋሚ ኮሚቴው አብራርተዋል። እንደ ምክትል ኮሚሽነሩ ገለጻ እየተተገበረ ያለው የመንግስት አገልግሎትና አስተዳደር ሪፎርም በ3 ዌይቮች እየተከፋፈለ ሲሆን በ3ቱም ዌይቮች ወደ ለውጥ እንቅስቃሴው የተቀላቀሉ ተቋማት በ3 ዓመት ውስጥ በዝግጅት ምዕራፍ፣ በትግበራ ምዕራፍና በማጽናት ምዕራፍ በመከፋፈል ለውጡን የሚተገብሩ መሆኑን አብራርተዋል። ወደ ማጽናት ምዕራፍ የሚሻገረው ተቋም የተሰጠውን ተልዕኮ አውቆ የሚፈለግበትን ተግባርና ኃላፊነት የሚወጣ ብቁ ተቋም መሆኑ ተመዝኖ ሲረጋገጥ ነው ብለዋል። ይህንን የለውጥ ጉዞ እንዲመራ ኃላፊነት የተሰጠው የፌዴራል ሲቪል ሰርቪስ ኮሚሽንም በመጀመሪያው ዌቭ ወደ ሪፎርም ከገቡት ተቋማት አንዱ ሲሆን ለውጡን ለመምራት ከራስ መጀመርና ለውጡን ተግብሮ ማስተግበር የሚለውን አካሄድ በመከተል ራሱን ለውጦ አገርና ሕዝብን ለመለወጥ ቆርጦ በመነሳቱ የዝግጅት ምዕራፉን አጠናቆ አሁን ወደ ተግባር ምዕራፍ መሸጋገሩን አብራርተዋል። መንግስት ከመቼውም በላይ በዚህ ሪፎርም ቁርጠኛ መሆኑን ምክትል ኮሚሽነሩ ገልጸው የመንግስት አገልግሎትን በማዘመን ህዝብን የሚያማርሩ ችግሮች፣ ኋላ ቀር አሰራሮችን በማዘመንና ዲጂታላይዝ በማድረግ በተለይ አገልግሎት አሰጣጡን ለመለወጥ በቁርጠኝነት እየተሰራ መሆኑንም ተናግረዋል። በፌዴራልና በክልሎች የተከፈቱ የአንድ ማዕከል አገልግሎት መስጫ ተቋማትም የዚህ ማሳያ መሆናቸውን ገልጸዋል። የቋሚ ኮሚቴ አባላቱም በመንግስት አገልግሎትና አስተዳደር ሪፎርም የተሰሩ ስራዎችን እየመራ ላለው የፌዴራል ሲቪል ሰርቪስ ኮሚሽን ያላቸውን አድናቆት ገልጸው ማብራሪያ የሚፈልጉባቸው ሐሳቦች ላይም ጥያቄዎችን አንስተዋል።
በቋሚ ኮሚቴዎች ለተነሱ ጥያቄዎችና ማብራሪያ ለሚሹ ጉዳዮች ከመድረኩና በኮሚሽኑ ምክትል ኮሚሽነሮች ክብርት ወይዘሮ አልማዝ መሰል እንዲሁም ክቡር አቶ ሽብሩ አባዲማ ምላሽና ማብራሪያ ተሰጥቶባቸዋል። ለውይይቱ መነሻ የሚሆኑ የመንግስት አገልግሎት አስተዳደር ሪፎርም አፈጻጸም ያለበት ደረጃና የኦዲትና ቁጥጥር ስራ ሂደት አካሄድና አፈጻጸም ላይ በዶክተር ወርቁ ደጀነ የትራንስፎርሜሽንና የለውጥ ስራ አመራር ስራ አስፈጻሚና በዶክተር ዋጋሪ ጃሌታ የኢንስፔክሽን ስራ አስፈጻሚ ቀርቧል። ቋሚ ኮሚቴው በኦሮሚያ ክልላዊ መንግስት በአዳማ ከተማ አገልግሎት እየሰጠ ያለውን የአንድ ማዕከል አገልግሎትንም ጎብኝቷል። ይህ በእንዲህ እንዳለ ጠቅላይ ሚኒስትር ዶክተር አብይ አህመድ ለመንግስት ሰራተኞች 2 ጊዜ ደሞዝ መጨመሩን ተናግረው አሁንም ያንሳል ብለዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ይህንን ያሉት ማክሰኞ በፓርላማ በነበራቸው ንግግር ነው። ጠቅላይ ሚኒስትሩ በዚህ ወቅት እንደተናገሩት ለጡረተኞች የጡረታ አበል 3 ጊዜ፣ ለመንግስት ሰራተኞች ደሞዝ ደግሞ 2 ጊዜ መጨመሩን ተናግረዋል። ይህም ሆኖ ለመንግስት ሰራተኞችም ሆነ ለጡረተኞች የሚከፈላቸው ገንዘብ አሁንም በቂ አለመሆኑን ተናግረው በቀጣይነት ጭማሪ እንደሚደረግ በይፋ ተናግረዋል።